ወንዶች ለሴቶች ማለት ከሌለባቸው ፖይንቶች ውስጥ ማለት በፍጹም ማለት ነው በምንም ሁኔታ ውስጥ ሊሉ የማይገባቸው 5 ነጥቦችን እነግራቸዋለሁ ማለት ነው። ስለዚህ አንደኛው በኮንቨርሴሽን መሀል ካም ዳውን ምናምን ማለት ነው እና ተረጋጊ ምንድን ነው በቃ ቀስ በይ ምናምን ማለት በፍጹም እንዳትሉ ማለት ነው። ይሄ ኦፌንሲቭ ነው። በቃ እንትን ያለውን ንግግር ሁላ በጣም የሚያጋግል ነው ማለት ነው። ስለዚህ ሲተረጋጊ ምናምን ነገር ቀስ በይ ምናምን አትበሉ ማለት ነው። ሁለተኛው ደግሞ አሁንም በንግግር መሀል ምናምን ምን ፒሪየድ ላይ ነሽ እንዴ ምናምን ነገር የሚሉ ወንዶች አሉ ማለት ነው። ምን ነው ተነጫነጭ ማለታቸው እና በፍጹም እንደዚህ እንዳትሉ ማለት ነው። በጣም ነው የሚያናድደን እኛን እና እንደዛ አትበሉ ማለት ነው። እንደገና ደግሞ ሶስተኛው ደግሞ ማለት ነው ጀነራላይዝ አድርጋችሁ ማለት ነው ሁልጊዜ እንደዚህ ነው በቃ አንቺ እኮ ይሄንን ነገር ስልሽ ሁልጊዜ እንደዚህ ነው ወይም ደግሞ በቃ ሁሌ እንደዚህ ሻቲም እንደዚህ ምናምን የሚል ንግግርም አትበሉ ማለት ጀነራላይዝ አድርጋችሁ አትናገሩ ማለት ነው። እና ደግሞ ሌላኛው ደግሞ በጣም ማለት የሌለባችሁ ነገር ማለት ነው ውይ በቃ አንቺ እኮ ልክ እንደ እናትሽ ነው በቃ ልክ እንደ እናትሽ ነው የምትናገሪው ምናምን ነገር እናትሽን መሰልሽኝ እንደዚህ ስትይኝ ምናምን እንዳትሉ። ይሄን በጣም ነው በቃ ናላችንን የሚያዞረን ማለት ነው። ሌላኛው እና ደግሞ የመጨረሻው ማለት ነው በንግግር መሀል ምናምን ማለት ነው በቃ እኔ ምንም አያገባኝም በቃ አይ ዶንት ኬር ሃው ዩ ፊል ምናምን ጭራሽ ማለት የለባችሁ ማለት ነው። አይ ዶንት ኬር ሃው ዩ ፊል ምናምን ስትሉ በቃ ሌላ እሳት ነው የምታስነሱት እና እነዚህ ነገሮችን አትበሉ ማለት ነው። እና ሌላ ደግሞ ከዚህ ጋር በቃ አንዳንድ ደግሞ ፍሬዞችን ደግሞ ባትጠቀሙ ጥሩ ነው። እዚህ ጋር ቲፕስ አደርጋችሁ ምናምን ማለት ነው የሆነ እየበላች ምናምን ነገር ላይክ ብዙ ጊዜ ሴቶች ዌይት ጌን እናደርጋለን ምናምን እና ያ ነገር ሴንሲቲቭ ነው እና ይሄን ሁሉ ልበይ ነው ምናምን ብላችሁ እንደቀልድ አትበሉ። በቃ ልንበላው ነው መብታችን ነው፣ ግን እናንተ ልታስታውሱን አይገባም እና ያ በጣም ስሜት ይጎዳል። ሌላ ደግሞ በሆነ መሀል ምናምን ኤክሴ እኮ እንዲህ ነበረ የምታደርገው እሷ እንዲህ ታደርግ ነበረ ምናምን እያላችሁ ደግሞ እንትን አታርጉ፣ ኮምፔር አታርጉ ማለት በፍጹም እንዳታደርጉ። ሌላው ደግሞ በጣም ቀላል መስላ የምታናድድ ነገር ማለት ነው የሆነ በቃ ለመግባባት ተፈጥሮ ምናምን በደንብ እንኳን ነገሩ ሳይፈታ ምናምን በቃ እንትን ስንል እስቲ ሳቂ ምናምን በቃ ስማይል ምናምን እንዴት ነው የምስቀው? እና እነዚህ ነገሮች አትበሉ። ኔክስት ደግሞ ሴቶች ለወንዶች ማለት የሌለባችሁን ነገር ደግሞ ነግራቸዋለሁ።